በጣም የሚያስጠላኝ ማለት ነው የአዲስ አበባ ሰውን የአዲስ አበባ ልጅ ነኝ እና እቺ በምትቀጠቀጠው ልጅ እርግጠኛ ነኝ ተቀጥራ ነው የምትሰራው። ተቀጥራ እንትኑ ማለት ሂስትሪያን አንብቤዋለሁ። ከክፍለ ሀገር መታ ነው ለሰራተኝነት ተቀጥራ የምትሰራ የነበረው እና የምትሰራባቸው ቤት ልጆች ናቸው እንደዚህ እያሰቃዩት ያሉት እና የአካባቢ ሰው ያያል። እንደዚህ አይነት ቤት ደግሞ ተደጋጋሚ ሰራተኛ እያመጡ እንደዚህ ስለሚያሰቃዩ ነው። ልጆቹም ልምምድ ስላላቸው ነው ይመስለኛል። እና የአካባቢ ሰው እንትን አይልም፣ ምንድነው ሰፖርት አያደርግም፣ አይረዳም። ዝም ብሎ ወይ ምናምን ጉርብትና እንዳላጣ ምናምን ምናምን ይላል። እና እኔ አንድ የእውነተኛ ታሪክ ነው የምነግራችሁ፣ ራሴ ያረኩትም ማለት ነው። እኔ ተወልጄ ያደግኩበት አካባቢ ለቀን ሄደናል እና ጓደኞቼ ሰፈር አብሮ አደጎቼ ጋር ምናምን ሄዳለሁ እና ከጓደኛዬ ቤት አጠገብ ሰውየው ባለስልጣን ነው፣ በጣም የተማረ ነው፣ ባለስልጣን ነው። እና ሚስትየዋ ሰው ቤት ተመላላሽ ጽዳት የምትሰራ ነበረች እና ተመላላሽ በየቤቱ ትሰራለች። ሰው ቤት ተቀጥራ የምትሰራ ነበረች እና አንድ ቀን እጣ ገጠማትና ሰውየው ተመላላሽ እየሰራችለት ያው እንትን የተማረም ስለሆነ ያው ጠጋ ሲቀምሳት በዛው ታረግዛለች፣ ይጠቀልላትና ያስገባታል እና አብረው መኖር ይጀምራሉ። ከዛም በኋላ እሷ ሰራተኛ የምታመጣው እሷ ባለፈችበት መንገድ ስለሆነ ሰውየውን ያገኘችው ሰራተኛ የምታመጣው ከገጠር ነው። በቃ ከገጠር ልጆች ነው የምታመጣው እና እጃቸው ቀጭ በቀጭ ሆኖ ተሰቃይተው በቃ ሊሞቱ ሲሉ ነው ወላጆቻቸው መጥተው የሚወስዷቸው። እና የሆነች ከኦሮሚያ ክልል ያመጣቻት ልጅቷን ከኦሮሚያ ክልል አምጥታት ኦሮምኛ ቋንቋ ነው የምትችል። በምን ራሱ እንደሚግባባ አይታወቅም። እና አልፎ አልፎ ጓደኛዬ ጋር እንደዚህ ጊዜ ሲኖረኝ ሲሄድ ቡና እንጠጣለን፣ እንስቃለን፣ እንጫወትና በረንዳ ላይ እንደዚህ ቁጭ ብለን ቡና እየጠጣን እያለ ሁሌ ትነግረኛለች። በቃ ወይኔ እንዴት እንደምታሰቃያት ምናምን ትለኛለች፣ ስታሳዝን። ከዛም በኋላ አንድ ቀን ልጅቷን ቆሻሻ ድፊ ይሏታል እና በባልዲ ቤት ውስጥ የሚጸዳዱትን በባልዲ ተደርጎ ነው የሚጣለው። ሴትዮዋ 3 ልጆች አሏት። ልጆቿ ይሰድቧታል፣ እሷ ትሰድባታለች። ከዛ ኦሮምኛ ቋንቋ ነው የምትችለው ልጅቷ፣ አማርኛ ቋንቋ አትችልም። እችስ ነው ማስቴርስ አማርኛ ትችላለች። ኢቭን ቋንቋ የማይችሉትን ልጆች ነው እያመጡ የሚያሰቃዩቸው። እዛ ያች ልጅ በባልዲ ቆሻሻ ይዛ ልደፋ ትወጣለች። ከዛ ስትወጣ ይፈነጣጠረበታል። ባልዲ ውስጥ የነበረው ቤት ውስጥ የሚጠቀሙ ሽንት፣ ሰገራ ምናምን ምንም የማይደበቅ ነገር ቡና ተላ ምናምን በባልዲ ረጅም ቦታ ሄዳ ነው የምትደፋው። ከዛ ሲፈነጣጠረባት ደፍታ ስትመለስ ይዛ ትደልቃታለች፣ ሴትዮዋ ማለት ነው። ሴትዮዋ እንትን ትላታለች፣ ትቀጠቅጣታለች። ደግሞ ጮክ እያለን እያወራን እየተሳሳቀ ምናምን እኔ ነገር ብሎኛል። በቃ ሴትዮዋ ጋር የምጣላበት ቀን ነበረ እግዚአብሔር ሲረዳኝ እና በቃ በጣም የእኛን ድምፅ ልጅቷ ስለሰማች በሩን ከመቆለፋቸው በቅቤ ማለት ነው ግቢውን ገንጥላ ትወጣና ቀጥተኛ ጋር የመጣቸው አስጥሉኝ ብላ። ከዛም በኋላ ታዲያ ነይ ብለናት አስገባናትና ምንድነው ብለን እኔ በቃ ሞቅ አረኩት ጩኸቱ ምንድነው ምናምን ብዬ ጓደኛዬ ደግሞ ፈራች ነገር እንዳይመጣች በብዛት ስለሚጣሉ ነገር እንዳይመጣባቸው ፈራች እና ምንድነው ምናምን ብዬ አሁን ሌላ አካባቢ ስለሆንኩ ምንድነው ለምን ሆና ነው ልጅቷ ምናምን ብዬ ቀወጡት። ማለት ሩዋንዳ ያረኩት በቃ አይ ምናምን እንደዚህ አሰቃይተሻት ቆሻሻ ደፍታ ስትመጣ ለምን ትማቻታሽ ምናምን አገባሽ ምናምን ብላ ፖሊስ ጠራች። ከዛ ፖሊሶች እየተሰበሰቡ መጡ። ከዛም በኋላ ፖሊሶች አዩን እኛን ምንድነው ሲሉ ልጅቷን ይዘናታል አንሰጣትም ብለን ተያይዘን ፖሊስ ጣቢያ ሄድን። እሷ እኛ ከዛ ባሏ ደግሞ በፓትሮል ነው የመጣው፣ በእንትን ነው የመጣው፣ ባለስልጣን ነው ብያቸዋለሁ እና የተማረ ነው። መጣ ፖሊስ ጣቢያ ተሰባስበን መጣና በቃ ባለቤቴን ያስቀምጧትም ማሽሙር እየሰደባ ማ እሱን ቶ ሰራተኛዋ እንዴት እንደሚያሰቃዩት እጇ ይታይ፣ የእጇ ቀጭ፣ የእግሯ ቆሻሻ በቃ እንዴት እንደምትሰቃይ በደንብ አድርገን አብራርተን ለፖሊሶቹ ተናገርን። ወላጆቿ እንዲመጡ ተደረገ። ባጭሩ ወደ ቤተሰቦቿ ተመለሰች። እና ማዳን ይቻላል እኮ አሁን የአካባቢ ሰው እኮ አይቶ ማዳን ይቻላል። አንድ ጊዜ ልጆቹ ያው ሶሻል ሚዲያ ላይ እንፈምሳለን ብለው ነው የፖስተቱት። አንድም በረከት ሆኗታል እሷ። አሁን የሚጠብቃት መልካም ነገር አለ። መጪው መስከረም ነው፣ ትምህርት ቤት የምትገባበት ወቅት ነው፣ ህይወቷ የሚቀየርበት ነገር አለ። ግን እንደዚህ አድርጋችሁ ሰው ማዳን የማይችሉ ሰው ጎረቤቶች አሉ፣ ምቀኛ ጎረቤቶች ገና ለገና አፈርተው ብዙ ልጆች የሚሰቃዩ አሉ። ልክ እንደዚች ልጅ ከገጠር እየመጡ ልበታቸው የሚበዘበስ እና ለማንኛውም በጣም ነው የሚያሳዝነው። ሁሉም በየአካባቢው ቢተባበር እንዲህ አይነት ወራዳ ጎረምሶችንም ወላጆችንም እናቶቻቸው ያዩትን ነው ልጆቹም እንደዚህ የሚያሰቃዩት።